ሰላም ማይ ፋሚሊስ እንዴት ናችሁ? ዛሬም እንደተለመደው በአዲስና በገራሚ ቪዲዮ ተመልሰን መጥተናል። ዛሬም ደግሞ እኔ መብሪክ ቲዩብ ለእናንተ ማላሳያችሁ ነገር የለም። እንዴት ነው ዲስሪ ሳጠሩ በቤታችሁ ብቻ በሪሞታችሁ ቻናላችሁን ኦርደር እንደምታስይዙ አሳያችኋለሁ። ሌትስ ጎ። እንግዲህ በቀጥታ ከሪሞታችን ላይ ሜኑ የሚለውን ስንጫን እንዲያመጣልናል። ኢንስታሌሽን ኤዲቲንግ ቻናል ምናምን የሚል አለ። እኛ የምንጫነው ኤዲቲንግ ቻናል የሚለውን ከዛ መጀመሪያ ላይ ቲቪ ቻናል፣ ሬዲዮ ቻናል፣ ቲቪ ፌቨራይት ምናምን ብዙ ነገር አለ። እኛ መጀመሪያውን ቲቪ ቻናል የሚለውን እንጫናለን። ከዛ እዚህ ጋር ነው እንግዲህ አሁን ሁሉ ነገር የምንሰራው። እዚህ ጋር እንደምታዩት ከስር እዚህ ጋር ከለሪንግ ኮድ ነው እንዳለ የሚሰራው ማለት ነው። ቆይ ትንሽ ላሳያችሁ አቅርቤ። እዚህ ጋር እንደምታዩት ከለሪንግ ኮድ ቀዩ ሙቭ ለማድረግ ነው፣ አረንጓዴው ዲሌት ነው፣ ቢጫው ደግሞ ሎክ ለመቆለፍ እንዲሁም ደግሞ ሰማያዊ ኤዲት ለማድረግ ነው። እና እኛ እዚህ ጋር ቻናል ኦርደር ለማስያዝ ስለሆነ ቀዩን ነው የምንጫነው ማለት ሙቭ የሚለውን። እንዲሁም ከሪሞታችን ላይ ደግሞ ቀይ የሚለውን እንጫናለን። ያው ቀይ ቢጫ ምናምን የሚላል ከላይ ቀዩን እንጫናለን። ልክ ቀዩን ስንጫን በዚህ ሁኔታ ነው የሚሆነው። እዚህ ጋር ያያችሁ ከሆነ ከለሪንግ ኮዱ ቀዩና እንትናዩ አረንጓዴ ይጠፋል። ከዛ ስንጫን ኦኬ እናደርጋለን የምንፈልገው ላይ ማለት ነው ኦርደር ማስያዝ። አሁን ለምሳሌ ዱባይ ዋን 54ኛ ላይ ልክ እንደዚህ ስንጫን እዚህ ጋር ያያችሁ ከሆነ ከርሰር ያመጣልናል የቀስት ምልክት። አሁን ዱባይ ዋን 54ኛ ላይ ነው ያለው። እሱ ወደ ላይ ለማምጣት ከፈለግን ማለት ነው ከዛ መርጣለን። ሌላም ከፈለግን ከዱባይ ዋን እዚህ ከርሰር እያደረገበት ነው የሚሄደው። የምንፈልጋቸው ወደታች ያሉትን እንዲህ ስንጫናቸው ከርሰር ያመጣሉናል። ልክ እንደዚህ ማለት ነው የእንትን ምልክት ያመጣልናል የቀስት ምልክት። ከዛ በኋላ እዚህ ጋር ቢጫ ነው የምንጫነው። ጎቱ የሚለው ቢጫ አለ። አሁን እዚህ ጋር ከሪሞታችን ላይም ቢጫ አለ። ከዛ ልክ ቢጫ ስንጫን በዚህ ሁኔታ ያመጣልናል። እና እዚህ ጋር የምንፈልገው ቁጥር ላይ እናስቀምጣለን። 46 ላይ ነው ያለው። ለምሳሌ ኦቢኤን 46 ላይ ነው ያለው። ከዛ ቁጥር እንቀይራለን፣ አንድ እናደርጋለን። ይኸው እዚህ ጋር ከዛ ዝቅ እናደርጋለን። ይኸው እዚህ ጋር እንደምታዩት ዱባይ ዋን 54ኛ ላይ ነው ያለው። ከዛ ኦኬ ስናደርገው እንግዲህ አሁን ኦቢኤን ያልኳችሁ አያችሁ አንደኛ፣ ዱባይ ዋን ደግሞ 4ኛ ላይ ነው ያለው። ከዛ ዝቅ እናደርግና አሁን ዱባይ ዋንን ደግሞ ወደ አንደኛ ማምጣት ከፈለግን ይኸው እዚህ ጋር ዱባይ ዋን ወደ አንደኛ ማምጣት ከፈለግን አሁንም እዛው ላይ እንጫናለን መልሰን 4ኛ ላይ እንወርድና የዱባይ ዋን የምንፈልገው ቲቪ ላይ ማለት ነው ታች እንጫናለን። ከዛ ከርሰር ያመጣልናል ስንጫን የእንትን ምልክት ማለት ነው የቀስት ምልክት። ልክ እንደዚህ የቀስት ምልክት ሲያመጣልን አንደኛ ላይ ቅድም እንዳሳያችሁ ቢጫ ነክተን ከዛ ወደ አንደኛ እናመጣለን። አንድ ቁጥር እንነካለን ቅድም እንዳሳያችሁም። ከዛ አያችሁ አሁን አንደኛ ላይ መጥቶልናል ማለት ነው። አሁን ዱባይ ዋን ቅድም ስንተኛ ነበር? 54ኛ ነበር። ከዛ ወደ አንደኛ መጣ ነው። እንዲሁም እናንተ ደግሞ ሌሎች ቻናሎችን ኢቢኤስ ሲኒማ ምናምን ይፈልግ። ከዛ በኋላ ሜኑ ሚሊዮን እንጫናለን። ከዛ ያው እዚህ ጋር ዱ ዩ ዋንት ቱ ሴቭ ይለኛል። ሴቭ ላድርግልህ እያለኝ ነው። ከዛ ኦኬ እንላለን እና ወተን እንይ እስቲ አሁን ላሳይ። አያችሁ ዱባይ ዋን አንደኛ ላይ ነው ያለው፣ ኦቢኤን ሁለተኛ። ልክ እንደዚህ አድርጋችሁ እናንተ የምትፈልጉትን ቻናል በቀላሉ ማግኘት እንድትችሉ ወደ አንደኛ ሁለተኛ ያደርጋችሁ ትጠቀማላችሁ ማለት ነው። ያው እንግዲህ ለዛሬ ያስኩላችሁ ቆጥ ቪዲዮን ይመስል ነበር።